ሰላም እንዴት ናችሁ? ሰላም ናችሁ ወይ? አንዳንድ ነገር እስኪ ልናገር። እኔ በጣም ብዙ ሰው እያጨናነቀኝ ስለሆነ ነው። ያኔ ስለ እኔ ማወቅ ይፈልጋል። እኔ ግን አይመቸኝም። ያኔ ስለማይመቸኝ ነው የምሰራው። እንደምታዩት በሳውዲ አረቢያ በማዳም ቤት ነው የምሰራው እና እኔ እዚህ የምሰራበት ምክንያት ያኔ ድሮ ሕፃን እያለሁ እናቴ በሕፃንነት የነበረ የሞተችው እና ወደ 13 ዓመት ምናምን ገደማ ይሆናታል እና እሷም እያለችም እንዲሁ 13 ዓመት እና እስከ 12 ባለው እድሜ ውስጥ ራሱ እናቴ ስለምትታመም ሰው ቤት እሰራ ነበረ። ሰው ቤት እየሰራው ለእናቴ አግዝ ነበረ። አንድ ትንሽ እህት አለችኝ። ሌላ ሰው የለም። እኔ እና እሷ ብቻ ነበረ። ግን እኔ ነኝ ትልቅ የተባልኩት እና ሰው ቤት ያስገቡኝ ነበረ የሰፈር ሰዎች። እናቴም ደግሞ ከጅማ ከተማ ከአጋሮ ከሚባል ከተማ ጠፍታ ነው ከቤተሰቦቿ የመጣችው እና መናገር አልፈለገችም። ያው ቤተሰቧንም ምንም አላስተዋወቀችንም፣ መናገርም አልፈለገችም። ያው እናቴ ከሞተች እንግዲህ በ13 ዓመቴ አካባቢ ነው የሞተችው እናቴ። እንግዲህ ከዛን ጊዜ ጀምሮ እስካሁን ድረስ አለው እንደቆምኩኝ። ያው ትምህርትም አልተማርኩም። እናቴ ስትሞት ያው ሌላ ሰው ስለሌለ እኔ ወደ ስራ ነው ቀጥታ ወደ ሰው ቤት ስራ ነው የተሰማራሁት። ፈልጌ ስራ ገባው ሰው ቤት እየሰራው ነበረ። ትምህርትም ደግሞ ለመማር አልተመቸኝም። ከዛ እንደዛ ሲባል ያኔ ወደ አረብ ሀገር ሰው ልላክሽ አለኝ። ወደ አረብ ሀገር መጣሁ። ከመጣሁም በኋላ ያኔ በጣም ብዙ ችግር አለ። እሄዳለሁ እመጣለሁ ነበርና እነሱ ጋር ምንም ልስማማ አልቻልኩም። እቀይራለሁ ሀገር በቃ ምንም ልስማማ አልቻልኩም። እንደምታዩት ቲክታኩን ሳገኘው በጣም ደስ አለኝ። ቲክታክ ላይ በጣም እጨፍራለሁ። መጨፈር ፈልጌ ነበረ። ከዚህ በፊትም ጭፈራ ሳይ ደስ ይለኛል፣ በጣም ወድ ነበረ እና ቲክታክን ሳገኘው የሆነ ፍላጎቴን ያሟላውበት ያክል ነው የመሰለኝ እና ያየሁትን ያኔ እያየሁ ስለሆነ በልምድም በምንም አይደለም በማየት ብቻ እና እንደዚሁ የምጨፍረው ማለት ነው። እና የቀረውን ደግሞ ብዙም ንግግር አልችልም። የቀረውን ደግሞ እንግዲህ ነግራቸዋለሁ ቀስ ቀስ እያልኩኝ